ከፍተኛ ደም ግፊት ኖሮባችሁ መድኃኒት የምትወስዱ ሰዎች ካላችሁ ይህ መልእክት፣ ይህ ቪዲዮ ለእናንተ ነው። የምትወስዳቸው መድኃኒቶች ለጊዜው ደም ግፊታችሁን ለማስታገስ ያህል ካልሆነ በስተቀር በዘለቄታዊነት መፍትሄ የሚሰጧችሁ ወይም ከደም ግፊት ተገላግላችሁ ደም ግፊት የለባችሁም እስክትባሉ ድረስ የሚያደርሷችሁ አይደሉም። ከዚህ አንጻር ምንም እንኳን መድኃኒቶችን እየወሰዳችሁ ብትቀጥሉም ኩላሊታችሁ፣ አይናችሁ፣ ነርቮቻችሁ ወዘተረፈ ልዩ ልዩ የጤና ችግር እያስከተለባችሁ ይመጣና ለጉዳት እንደሚዳረጉ የታወቀ ነው። ዛሬ ላይ ደም ግፊትን ሙሉ በሙሉ አክሞ በተፈጥሯዊ መንገድ ድነት ሰጥቶ በህይወት እንድትኖሩ መድኃኒትን ተገላግላችሁ እንድትኖሩ የሚያደርጋችሁ አማራጭ ተዘጋጅቶላችኋል። ዞይ ሜዲኬሽን እዚህ ስክሪኑ ላይ የምታዩትን መድኃኒት ከተለያዩ ኸርባሎች ከልዩ ልዩ ኸርባሎች አዘጋጅቶ አቅርቦሎታል። እነኝን መድኃኒቶች እንድጠቀሙባቸው እንጋብዛለን። አለበለዛ ግን ደም ግፊትን በጊዜው የማትታከሙት ከሆነ ያው እንደምታውቁት በርካቶች ያለ ዕድሜያቸው በጊዜ ይቀጠፋሉ በሞት በቁምም ቢሆን ብዙዎች አይኖቻቸውን ያጣሉ። ኩላሊታቸው ፌል እስከ ማድረግ ድረስ እንደሚደርሱ ታውቃላችሁ። ልዩ ልዩ ችግሮችን የእግር የእጅ ችግሮችን ደም ግፊት እንደሚያስከትል በቁም አሰቃይቶ እንደሚገል ታውቃላችሁ። ከዛም ባሻገር እንደ ስኳር በሽታ እንደ ኮሌስትሮል የመሳሰሉትን በሽታዎች በማስከተል ውስብስብ ችግሮች የልብ ኬዝን ጨምሮ ማለት ነው ውስብስብ የጤና ችግሮች ውስጥ እንደሚከት ይታወቃል። ስለዚህ ይህንን በማሰብ ካሉበት የጤና ችግሮች እንድታከሙ መድኃኒቶችንም ቢሆን አቁመው በተፈጥሯዊ መንገድ እንደዚህ አይነት ኸርባሎችን ተጠቅመው እንዲኖሩ እንጋብዞታለን። አድራሻችን መገናኛ ሲቲ ሞል ከደራርቱ ህንፃ መደዳ ላይ ሲቲ ሞል 5ኛ ፎቅ ላይ እንገኛለን። ሐኪም መስፍን ነኝ። አመሰግናለሁ።